ወያኔ ስልጣኗን ለቆ አይመለስ ሲያንፏቅቅ ይኖራል እንደ ትልቁም ቡርስ ኒዳማ ሲበላው አንጀቱ ሲጨስ ምን ነው በቀረብን እስተሚል ድረስ ስልጣን ተመክቶ ሀብት ማግበስበስ በአገር ላይ መቀለድ ታሪክ ማድበስበስ ምን አለ ቢነቀል ከስሩ ቢፈርስ ተስማምተን ብንኖር ሁሉም ብሎት ደስ አንዱን ንቆት የትም አንደርስ ወያኔ ሲጨንቀው ይሄን ሰጠ መልስ እንደ ትዝታ ነው እንደ ማስታወስ ይህች ቃል ስትወጣ በወያኔ ምላስ ስለ ጨነቀው ነው የት እንደሚደርስ ምሰሶው ሲቀላ ግድግዳው ሲፈርስ ወደፊት አይኬድ ወደ ኋላ አይመለስ ዙሪያው ጨልሞበት ታየኝ ሲዳብስ የት ይገቡ ይሆን ያቺ ቀን ስትደርስ አሸናፊው ሲስቅ ሁሉም ሲለው ደስ መሸነፍ ይመራል ጥቃቱ አያድርስ ወያኔ አይወድም ሌላ ሰው ሲነግስ አላህ ጥሎባቸው የስልጣን ጥምሱስ ትንሽ ባይሆኑማ ቁጥራቸው ባያንስ ህዝብ ይፈጁ ነበር ከዚህ የሚብስ የተሰቃየው ህዝብ የገደሉት ነፍስ ያካበቱት ገንዘብ ህግን በመጣስ የት ይደብቁታል ወዴት ይድረስ ባለ ስልጣን ሰርቆ እጁ ሲነጀስ ውርደት ሲከናነብ ቅሌት ሲላበስ ምን ትመክረዋለህ ለዚህ ልበቢስ ወገኑን ለሚሰርቅ ሌባ ልበቢስ ወያኔ ለአገሩ የሰራው ሳያንስ ራሷ በእጅቶ ራሱ ማፍረስ ከቀኝ ወደ ግራ ከግር ወደ ራስ ምስቅልቅል አረጋት ልክ እንደ አውሬ ነፍስ ቆራርጠው እንዳሮጌ ልብስ ተሰባብራ እንድትቀር እንደ ዘይት ጠርሙስ ወያኔዎች ባጠፉት በመሪዎች ጦስ ሁሉም የትግራይ ልጅ ነው የሚወቀስ መሰረዝ አይችሉም ታሪኩን ማበስ ሲነገር ይኖራል ወሬው ሲጠቀስ ይሄን ለመሰረዝ ህዝቡን ለመካስ ምን አይነት መድኃኒት ያስፈልጋል ፈውስ ህዝቡ ያሳዝናል ይሄ ድለቢስ የተፈረደበት የላቡን ሳይቀምስ እነሱም እንግዳ በልተዋል ድግስ ያውም አጣጥመው ተባርኮ በቄስ የወያኔው መንግስት ያገር መሐንዲስ ማን ቀድሞት በመቁረጥ በመበጣጠስ ኢትዮጵያን ሸራርፈው ቋጠሯት በኪስ እንደ ጥሬ ቆሎ እንዳደና ድሩስ እንድትነድ ነው ሁልጊዜ እንድትጨስ ሽታ ሁና እንድትቀር ሽውታ ንፋስ ህዝቡ እንዲረሳት ነው እንዳያስታውስ ሀገር አለኝ ብሎ እንዳይተነፍስ ይጨምራሉ እንጂ ከሀገር ሲቀነስ ለሰሚው ግራ ነው ይከብዳል ይሄስ ሰምቻለሁ የሚል እስቲ ስጠኝ መልስ አገሩን መካድ ነው መቀለድ በነፍስ ምን አይነት መሪ ነው ቸርጁ ለጋስ አገሩን የሚሸጥ ክብር የሚቀንስ እየቆራረጡ አገር ማሳነስ ታሪክ እንደሌለው ህዝቡን ማራከስ ጥፋት እያጠፉ አጥፊው ሲሞገስ እኔን ብቻ ስሙኝ ብሎ ሲኮፈስ ሸምጦ ቃል ሲክድ ተማምኖ ሲያፈርስ የሚያመልጥ መስሎት ከገባበት ቀውስ አገር ሊያበጣብጥ ህዝብ ሊያጫርስ ያ ነበር ሐሳቡ ቢሳካለትስ የሚያስብ ሰው ካለ ዞሮ የሚያስታውስ የነማን ዘር ናቸው ያጤ ዮሐንስ እኔን የሚገርመኝ ታንዱ አንዱ ሲብስ እኔ የምናገረው ላመል ነው ለምስ እንዳይረሳው ብዬ ህዝቡ እንዲያስታውስ ለእናንተ ልተወው ተዚህ በመለስ ህዝቡን ቅጣ ሳጣው ይሄ ቅጠቢስ ከንፈር ያስነክሳል ምንጭርን በጥርስ የሚያሳብቅ ሞልቷል ወሬ የሚያናፍስ እናቱን የሚሰድብ አዙሮ የሚከስ ኢትዮጵያ ታስራለች ማን ያውጣት በዋስ ሰው ያስፈልጋታል ሳትሞት የሚደርስ ወህኒ ቤት ተዘግታ እንዳትበሰብስ
የእስር ቤቱን መስኮት ግድግዳ የሚያፈርስ ሰንሰለቱን ከእግሯ የሚበጣጥስ ግራ ቀኝ ጠላቷን የሚደመስስ ቀኝ ብሎ የሚመራ ሳያጎነብስ ቀጥ ብሎ የሚመራ ሳያጎነብስ ሰው ለአገሩ ይሞታል ይገብራል ነፍስ ይህችን ትንሽ ቁራጭ መሬት ሊያስመልስ ለልጅ ልጁ ለወገን ታሪኩን ሊያደርስ እንዳጤ ሚኒልክ እንዳጤ ቴዎድሮስ ሳይነኩት አይነካም ሳይደርሱም አይደርስ እንኳን በሀገራችን መውጫው ሲቀነስ እንኳን ባህራችን መውጫው ሲቀነስ የሰው ሀብት ይቅርብን የኛው የት ይድረስ የልጅ ልጅ ሲጠይቅ ይቸግራል መልስ ምን ተብሎ ነበር ተብሎ ሲወቀስ ይሄን ሲጠይቁ ኋላ እንዳናለቅስ እኛም ደስ ብሎን እሷም ብሏት ደስ ለማየት ያብቃችሁ ክብሯ ሲመለስ አላህ ቶሎ ያርገው ዱዓችን ይድረስ። እንግዲህ እስካሁን በሰማችሁት ነገር እንደተደሰታችሁ እንደተማራችሁ በተጨማሪም ደግሞ ሼህ ሁሴን ጅብሪል ከዛሬ 200 ዓመት በፊት የተናገሩት ነገር ዛሬ ላይ ሲሆን እያያችሁ መሆኑን እንደተገረማችሁ አልጠራጠርም። ይህንንና መሰል አስተምህሮቶች አንዳንድ ቪዲዮዎች እንደወረዱ በትኩሱ እንዲደርሳችሁ ሰብስክራይብ ማለታችሁን አትዘንጉ ይላል ወንድማችሁ። በሚቀጥለው ፕሮግራም እስከምንገናኝ ቸር ያቆየን።